አንተ በዚህ ዓለም ላይ ዋጋ የማይወጣል ውድ ሰው ነህ። ዋጋ የካልኩ ዋጋ ክርስቶስ ነው የሚሆነው። በተለይ ወጣቶች ዋጋችሁን አላወቃችሁትም እንጂ እኮ ዋጋ ተለጥፎባቸዋል። ከእግዚአብሔር በላይ የሆነ ችግር አለ። ኃጢአት ነው፣ በደሙ አንጽቷል። መቃብር ነው፣ መቃብርን ሽሯል። በደልና ኃጢአት ነው፣ እንዳለላ አንጽቷል። ደዌ ነው፣ ሽባነት ነው፣ ተርትሯል። ከእግዚአብሔር በላይ የሚሆን ምን ችግር አይተህ ነው? ችግርህን ለአንዴና ለመጨረሻ ጊዜ የሚፈታልህ ሞት ብቻ መስሎ ተሰምቷል ማለት ነው። ውሸት ነው። ሞት ችግር እንጂ ችግርን አይፈታም። ቀን የሚያመጣውን ምን ታውቃለህ? እግዚአብሔር የሚያመጣውን ምን ታውቃለህ? ለምን ትዕግስት ታጣለህ? ለምን በራስህ ትፈርዳለህ? ለጊዜው ሊያሰናክል፣ ለጊዜው ሊያደክም ይችላል። ግድ የለህም፣ ታገስ፣ ቀን ስጥ። እግዚአብሔር ቀን የሚያመጣውን አታውቅም ይላል እግዚአብሔር ቃል። ምን ታውቃለህ?